ነው ይላል። የሚገርመው ዋናው ሐሳብ ዮሐንስ ራእይን ማጥናት ስንፈልግ መነሻችን ይሄ ጥቅስ ነው። ዘመኑ ቀርቧል። ዘመኑ ቀርቧል። ዘመኑ ቀርቧል። ስለዚህ መጽሐፉን የሚያነበው በውስጡ የተቀመጡትን ትንቢቶች የሚያስተውል እንደገና ደግሞ የሚጠብቅ ብፁዕ ነው ይላል። ስለ ትንቢት በጣም የተሳሳተ አስተሳሰብ አለን። ብዙ ነገሮቻችን ተበላሽተዋል። እውነተኛ ትንቢት ግን በራእይ ውስጥ ተቀምጧል፣ በዮሐንስ ራእይ ውስጥ። ስለዚህ የዮሐንስ ራእይ መጽሐፍ ሙሉ ትንቢት ነው። ሙሉ ትንቢታዊ